በላይ በጥርስ ህመም በጣም ተሰቃይተዋል። በጣም ነበር የሚያመኝ፣ ኢንፌክሽን ነበረው። ጥርሳቸው እንደሚሰራላቸው ስንነግራቸው ለ7 ቀን ያህል ሱባኤ ይዘዋል። 7 ቀን ሱባኤ ነገር ይዘን ጸሎት አድርገናል። በጣም የሚወዱትን የልጅነት ትዳራቸውን ነፍሰ ጡር ሆነው ነበር ሞት የነጠቃቸው። ነፍሰ ጡር ሆኜ ሞቶብኝ። እኚህ እናት ከአክሱም እስከ አዲስ አበባ ያለውን ታሪካቸውን ሊያጫውቱን እዚህ ስቱዲያችን ተገኝተዋል። ወይዘሮ ንግስቲ ኪዳኔ ቤት ደርሰናል። ሰላም ወይዘሮ ንግስቲ፣ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ስሜ ንግስቲ ኪዳኔ ይባላለሁ። የተወለድኩት አክሱም ከተማ ነው። ከ86 ጀምሮ አዲስ አበባ ነው የምኖረው። ስለ ትዳር ህይወቱ፣ ስለ ኑሮ እስቲ ንገሩ። ትዳሬ ጥሩ ነበረ። ጥሩ ባለቤት ነበረኝ፣ የሚያስተዳድረኝ፣ ሰራተኛ ቀጥሮ በእንክብካቤ ነበረ የምኖረው። ከባለቤቶት ጋር ሲገናኙ የነበረው ግንኙነት እንዴት ነበረ? የፍቅር ግንኙነት ስንጀምር ጓደኛዬ ቤት ተያየን። ደግመን ስንገናኝ ማለት ነው። እዛ አካባቢ ነው የሚኖረው እሱ። ጓደኞቼ ሰፈር እሱ ጠይቁልኝ አላቸው። መጀመሪያ እኔ አመንትቼ ነበር አይሆንም ብዬ። 3 አመት ነው አብረን የኖር ነው። ከባለቤቶት ጋር በሚያሳልፉበት የፍቅር ህይወት ጊዜ ውስጥ የሆነ የማይረሱት ደስ የሚል ገጠመኝ ሊኖር ይችላል እና እሱን እስቲ። በቃ መዝናኛ ነገር ይወስደኛል፣ ፑል ውሃ ወስዶ ያሳትበኛል እና ነፍሰ ጡር ሁኜ ሞቶብኝ። ከዛ በኋላ ልጄ ነው ልጄ አራስ ቤት እንኳን ተቀምጬ በስነ ስርዓት አልታረስኩም። ሰርቶም የሚያስተዳድረኝ ባለቤቴ ነበረ። ልጄን ለማሳደግ ብዙ ውጣ ውረድ አልፌ በየቤቱ እንጀራም ጋገርኩ፣ ልብስም አጠብኩ፣ በቃ ወጥም ሰራሁ። ምንም አልኩኝ ለራሴ ለሆዴ እና ለልጄ ለምትበላው ለምትጠጣው ልመና አልወጣሁም። ግን ባለኝ ደፍጠርጥሬ አንድ ልጅ ናት ያለችኝ። እግዚአብሔር ይመስገን እስካሁን ደህና ነን። የወይዘሮ ንግስቲ ልጅ እንደሆንሽ ቀድሜ ሰምቻለሁ። የልጅነት ፎቶሽን ልደት ስታከብሪ ሁሉ አይቻለሁ። ቆንጆ ነሽ ደግሞ። እሳቸው ልጅ ሆነው እንዳንቺ ቆንጆ ነበር። አመሰግናለሁ። ልተከል መሆኑ በጣም ደስ ብሎኛል ከመጠን በላይ። ምክንያቱም ስትሳቀቅ ነበረ ለመሳቅ ምናምን። በዛ ላይ የምትበላው ምግብ ይሄ ጠንከር ያሉ ምግቦችንም አትበላም። እናመሰግናለን በጣም። ቢኖሮት ኖሮ ጥርስ መደገፊያ ቋሚ እንሰራ ነበር። ነገር ግን በቃ ለዚህ ምንም መደገፊያ ስለሌለው ባዶ ስለሆነ ቆንጆ ገቢ ወጪ ጥርስ ውበት ያለው የሚበሉበት የሚስቁበት ጥርስ እንሰራለታለን። እሺ፣ ስለዚህ ዛሬ ከመንቀል ነው የምንጀምረው። ኢንፌክትድ የሆኑትን ጥርሶችን እንለቅማለን ማለት ነው። ባለቤቶት ሲያርፍ በዛ ላይ እርሶ ነፍሰ ጡር ኖት። የዛን ጊዜ የነበረው ስሜት እንዴት ነበረ? ከባድ ነበር። የአካባቢው ሰው ባለቤቴን በጣም ይወዱት ነበረ። 2 ወር እስኪሆነኝ ድረስ የጎረቤቱ እንክብካቤ አልተለየኝም ነበረ። ከባድ ነው። እርግዝናውም አለ፣ ምን እየበሉ ምን እየጠጡ፣ ከዛም መውለዱ አለ። እንዴት ታረሱ? እሱ ነገር እስቲ። እኔ በሞት ይሻለኝ ነበር ነው ያልኩት በዛን ሰዓት። ለምን? አንደኛ የሚወለደው ልጅ አባት የለውም። ሁለተኛ ነገር እኔ የምበላው የምጠጣው የለኝም። በሱ ነው የምተዳደረው። ቤት ኪራይ የምከፍለው አጥቼ ክርስትና ካስነሳሁ በኋላ መዘፍዘፊያ ላይ ያስተኛው ልብስ አጥብ ነበር። ሞላላ መዘፍዘፊያ ገዝቶልኝ ነበረ ለምቀብሰውና የቤት ኪራይ ግማሽ ነበር የምከፍለው። ቅድም ታሪኮትን ሲያጫውቱኝ ለመለመን ጎዳና አልወጣሁም፣ ግን ራሴን አሸንፌ ሁሉም ነገር እየሰራው እዚህ ደርሻለሁ ብለዋልና ልመናን አማራጭ ከማድረግ እስኪ ለሰዎች ምን ይላሉ? ልመናን እቃወማለሁ በጣም። የሰው ልጅ እጅ እግር ካለው አእምሮ ከሰራ የሚችለውን ነገር እኔ ሌላ ቀርቶ ሊስትሮ ልጀምር ነበር። አሁን በምንድን ነው የሚተዳደሩት? አሁን የምተዳደረው ባለቤቴ 1600 ጥሮታ አለች። እሺ። ከዛ ደግሞ እጅ ስራ ጥልፍ፣ እንደዚህ አይነት ጥልፍ እንደዚህ ጠልፋለሁ። ይሄ ከነሱሪው ጠልፌ ይሸጣል። 25 ብር ይሰጡኛል ለእጄ። ሁሉ ነገር ከራሳቸው ነው ሰዎቹ። ቁጭ ከምል በማለት ይሄን እሰራለሁ። የጥልፍ ባለሙያም ኖት ማለት ነው? ይሄ እሰራለሁ። አሪፍ ኮን የልጆች የባህል ማለት ነው። ልጆች እንደዚህ ይሄን በ25 ብር ጠልፈው ለእጄ ብቻ ነው። የጥልፉ ብቻ ማለት ነው እንጂ 25 ብር የሚሰጡኝ ሁሉ ነገር ከራሳቸው ከሻጮቹ ጋር ነው የምናመጣው። አሁን ላይ ተማሪ ነች ልጆት?
አዎ የኮሌጅ ተማሪ ናት። ትሰራለች ብለውኛል። አዎ ካፌ ትሰራለች። ካፌ እየሰራች እርሶን እያገዘች ደግሞ ትማራለች ማለት ነው። ወይዘሮ ንግስቲ ፎቶዎትን እንዳየን ያው አሳዛኝና የጥርስም የድድም ችግር እንዳለበት ሳቅ ሲያሳዩኝ እኚህ እናትማ መርዳት አለብን በሚለው ሁላችንም ተነስተን ወደ እርሶ ቤት መጣን። ያስታውሳሉ አይደል? እና ቤት መተን ስንሄድ ጎረቤት ምን አለ? እንደው የነበረው ስሜት እርሶ ጋር እንዴት ነበረ? በጣም ልዩ ነበረ። ጎረቤቱ በጣም ነው የተደነቀው። ሰው ለመርዳት እንዴት በዚህ በጨለማ በማይታወቅ ሰፈር እንዲሁ ነው በጨለማ እዚህ ሰፈር ድረስ መጥቶ እንደዚህ የሚያደርግ ሰው አለ ወይ? በቃ በጣም ነው ሰው በልዩ ሁኔታ ነው እውነት ያመሰገነው። በጣም ደስ ብሎኛል። ኦኬ እግዚአብሔር ይስጣችሁ፣ እናመሰግናለን ለተባበራችሁ። እንግዲህ ወይዘሮ ንግስቲ እስካሁን በድድ እየሳቁ ቆሎ አይበሉም ስትይ ነበር። አሁን እንግዲህ በጥርስ ቢስቁ ነው። አዎ ደስ ይላል። ቆይተሻል ከሳቸው ጋር በጉርብትና? ያው ቆይቻለሁ፣ ግን ያው ብዙም አልደረስኩበትም። ዋናውን ጥርስ አልደረስኩበትም። አልደረስኩበትም። እስቲ ዋናውን የሚመስል ጥርስ ሰርተን እሱን እናሳይሻለን። ጥርሶት ከተበላሸ ቢያንስ 10 አመት ይሆነዋል ነው አይደለ? ያልፈዋል ከ10 አመት በላይ ከጀመረ ከዛ በፊት ነው። ከዛ እያለ ነው። አሁን ይሄው ውልቅልቅ ብሎ ባዶ ሆነ። አሁን በቃ ግን ውስጡ ትንሽ አለው የቀረ። ለመታከም ፈልገው ያው ውድ ሆኗል። ጠይቀው ያውቃሉ እንዴ? ህክምና ጠይቀለ ምን አቅሜ ስለማይፈቅድ ጎረቤት ይኖራል፣ እድር ይኖራል፣ ማህበራዊ ኑሮ ይኖራል። በጥርሶስ ምክንያት ይሳቀቁበታል። ሰው ክትክት ብሎ ሲሰቃኔ እንደዚህ ሽፍን አድርጌ ነው መስቀው። አሁን እንግዲህ ከተከተለው እንዲስቁ መሳቀቅ ያለ ነው። በጣም ነው መሳቀቀው። በተለይ እቺ አንዱኛዋ ጥርስ ብቻ ቀርታብኝ በጣም ወጣ ነበርና በመቀስ ሁሉ እስከ መቁረጥ የበሰበሰው በመቀስ ቆርጬ ሁሉ የሄድኩበት እንትን አለኝ። መጀመሪያ ፎቶ አንስታ ስትልክ እንደው ምን አሰቡ እርሶ? ይሄ ነገር እንደው በሆነልኝ ብለው እንደው ትንሽ ጸሎት አረኩኝ። ተንበርክኬ ጸሎት አረኩኝ። ድሮ ያጡትን ጥርስ መልሰን እስቲ እንደ አዲስ እንዲስቁ ለማድረግ እንሞክራለን። እሺ አሳዩት እንዴ ታዲያ እኔ መሰራውን ነገር እንዴት እንደምሰራ ምናምን እቺ ነች ብለው ምናምን ስልክ ላይ አላሳዩትም? አላዩ እኔ ከምሰራቸው ስራዎች ውስጥ ደግሞ በፔሪዶንታል ዲዚዝ በሚለው በሽታ ምክንያት ብዙ የተነቃነቁ ጥርሶችና ብዙ ጥርሳቸውን አጥተው ነበር የመጡት። እኛም ደግሞ ለሳቸው የሚስማማው እንደዚህ አድርገን ቆንጆ ዴንቸር እንሰራለን። ያኔ ዴንታል ክሊኒክ የሚገኘው ቦሌ ነው የኔ እናት። ከዚህ በኋላ ሲጠየቁ ያውቁታል። ስለዚህ ቦሌ ሄደን ነው የሚሰሩት ማለት ነው ጥርሶች። እሺ አመሰግናለሁ። እኔና እርሶ እንኳን እንዴት እንደተገናኘን በምን ምክንያት እርሶ ወደኛ ተቋም እንደመጡ እናውቃለን። ለተመልካች እስኪ እርሶ ይንገሩልን። እህቴ ልጅ እዚህ ቦሌ ስራ ፍለጋ መጣ። ስለ ጥርስ እያወሩ ሰማች። ከእናንተ ድርጅት ራሳቸው መታከም የማይችሉ እናስተካክላለን ጥርስ ሲሉ ሰምታ የራሷን አንድ ጥርስ ወላቃ ነበራትና እኔን አስተካክሉልኝ በዛውም ስትላቸው አንቺ ወጣት ነሽ፣ እኛ የምንፈልገው ትልቅ ሰው አቅሙ የደከመ ነው ሲሏት አክስቴ ያለችኝ በቃ ውልቅልቅ ያለ ጥርስ የሌላት አለቻቸውና ፎቶግራፍ አንስተሽ ላኪልን አሏት። ተልኮልኝ ነበር ፎቶ። ከዛ እውነት አልመሰለኝም፣ ስለ እውነት ማለት ነው። እንዲህ የሚገኝም እንደዚህ የሚደረግም አልመሰለኝም እና ተነስቼ ላኩ። ፎቶ ከላኩ በኋላ ቢቀናኝና ጥርሴን ብሰራ ብለው ጓግተዋል መቼምና ምን እሷንስ ምን ብለው ጠየቋት? በዛን ሰዓት እሷ እንዲያውም እዚህ ሁና ነው ወዲያው ነው የደወለችልኝ። አይ አንቺ እየቀለድሽ ነው ብለን ዝም አልናት መጀመሪያ። ከዛም በኋላ መጣ ወደ ማታ እንዴ እኮ ነው የእውነት ነው እኮ ምናምን አለችን። እሺ የእውነት ከሆነ ብለን ፎቶግራፍ አነሳችኝና ላከችላችሁ። ግን በዛን ሰዓት የእውነት ከሆነ ብለን እውነት ሶስታችንም ትልልቆቹ ማለት ነው ተንበርክከን ጸሎት አድርገናል። የዛን ቀን ማለት ነው እንዲሳካ የእውነት እንዲሆን እግዚአብሔር እውነት አድርገው ብለን ጸሎት አደረግን። ጸሎት አድርገን ይኸው ሳምንት 7 ቀን ሱባኤ ነገር ይዘን ጸሎት አድርገናል በስነ ስርዓት ከተሳካልን ብለን ማለት ነው። ለምን በጣም ነበር የሚያመኝ። ይሄ ሁሉ ኢንፌክሽን ነበረው። ለዛ በቃ እናንተ እንዳከልኝ እናንተን ስለሰጠኝ እግዚአብሔር አመሰግነዋለሁ። በእውነት እኔ ህመሙ ብቻ ሲሰማኝ ይሄ ራሴ ከአንገቴ በላይ በጣም ነበር የሚያመኝ። ኢንፌክሽን ነበረው እና አሁን እግዚአብሔር ይመስገን ከታከምኩ በኋላ ምንም አሞኝ ያውቅ። ዛሬ ደግሞ የወይዘሮ ንግስቲ ጥርስ የመጨረሻ ጥርሳቸውን
ፊክስ የምናደርግበት ቀን ነው። ለሳቸው እናትን የሚመጥን ልብስ ለመግዛት የያኔት ስፔሻሊቲ ሶሻል ሚዲያ ክሩ ወደ ሾፒንግ አብረዋቸው ሄደዋል። ሰላም ነው። እንኳን ደህና መጡ። እንዴት ነው? እግዚአብሔር ይመስገን አለን። ዛሬ ደግሞ ዘንጠዋል። ልብሶት ያምራል። እግዚአብሔር ይመስገን። ዛሬ እኮ የጥርሶት የመጨረሻ ቀን ስለሆነ ደስታው ሙሉ እንዲሆን ከላይ እስከታች እንዲያምሩቦት ብለን ነው። እሺ እኔ እናት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ወይዘሮ ንግስቲ እንግዲህ ዝግጁ ነው? ጥርሶትን ላሳዩት ነው። እሺ እሺ። ጥርሶት እንግዲህ ይህን ይመስላል። እስኪዩት። በጣም አሜን። እድሜ ጤና ይስጣችሁ። አሜን። መድኃኔዓለም ቃላት ያጥረኛል መመረቅም። እግዚአብሔር ይመስገን። እግዚአብሔር ይስጥልኝ። በጣም አሜን። እንደዚህ ይሆናል ብዬ አላሰብኩም ነበር። እኔ እንደረዳችሁ ፈጣሪ ከሰማይ በረከቱ ይስጣችሁ፣ እድሜ ይስጣችሁ። እውነት መናገር ያቅተኛል። እንግዲህ የወይዘሮ ንግስቲ የአኗኗር ዘዴ እንዲሁም ደግሞ ስራቸውን ተናግረዋል። ጥልፍ ማስጠለፍ የሚፈልግ እንዲሁም ወይዘሮ ንግስቲን ደግሞ በመልካም ልብ ተነሳስቶ ማገዝ ለሚፈልግ ሰው ስልካቸውንም እኛ ደግሞ ከታች የምናስቀምጥላችሁ ይሆናል። እሺ እንግዲህ ከወይዘሮ ንግስቲ ጋር የነበረን ቆይታ ይህንን ይመስላል። እንግዲህ አንድ የቀረኝ ትንሽዬ ነገር አለች። ወይዘሮ ንግስቲ ትንሽ ነች፣ ግን ቡና ይገዛሉታል። እሺ እናት። እሺ እግዚአብሔር ይስጥልኝ። አሜን። እድሜ ይስጥሽ፣ ጤናችሁን ይስጣችሁ መድኃኔዓለም። አሜን። አመሰግናለሁ በጣም። እሺ እናት።